ባለፈው እኮ አማራ ነኝ እያላችሁ ነበር እኮ። ኧረ አንተን አማራ ነክ የሚል የለም። አንተን አማራ ነክ የሚል የለም። ባለፈው አማራ ነክ እንጂ ተብዬ አይ ምኒልክ አማራ ነህ ብትብሎኝ የኢትዮጵያ መንግስታት በየጊዜው እየመጣ አማራ ነክ ዝም በል አማራ ነክ ዝም በል እየተባልን እሺ ብለን ቁጭ ብለናል። አሁን ራሳችንን አውቀናል። አገው ነኝ ሌላ ጀደን ተምጣና ይሄ ምስኪን ልጅ ካለበት ችግር አውጣው። ወላሂ ላንተ ምን ቅማንት ናት። በእናቴ እመኑኝ በአባቴ አገው በእናቴ ቅማንት ነኝ። አማራ አይደለንም። አማራ አይደለንም። በአባቴ አገው ነኝ፣ በእናቴ ቅማንት ነኝ። እስኪ ከኔ ጋር የሚናገር የሚፋለም ወንድ ካለ ፍሪ አገው ብላችሁ ጻፉ። የኢትዮጵያ ብሔር ብሔረሰቦች ማንነቴ ተደብቆ አማራ ክልል ውስጥ ማንነቴ ተደብቆ የኖርኩ የጀግና ልጅ ጊዜ ጠብቄ የመጣው ምርጥ የአገው ልጅ ነኝ። ኦሮሞ አይደለሁም፣ ስልጤም አይደለሁም። አገው ፈርስት አብርጃለሁ። በቃ እብድ ነኝ፣ አገው ነኝ። ስልጤ ምንድን ነው? ስልጤ የሚባል እንትን አለ እንዴ? ስልጤ አይደለሁም። አንቺ ምንድን ነሽ? ኮኪ ማነሽ? አገው ነኝ። ቴንኪው። አገው አይደለሽም አልልሽም። ደም ምርመራ የለም። አገው አማራ ነኝ። ኧረ አገው አማራ አይደለንም እኛ አገዎች። አማራ አይደለንም። ኖ እኔ አገው አማራ ነኝ። አማራ የሚባል የለም። ማንተ አማራ ነኝ። ወሎ ቤት አማራ የሚባል የለም። ወሎ ኦሮሞ ነው። አገው ራሱ ያቻለ ብሔር ነው። ቅማንት ሲለቀም አገው ሲለቀም አማራ የሚባል ከዚህ ልጅ ላይ እድልህን ፍራ እንዴ! እናቱ ምንድነው የምታገኘው ጥቅም? ልጅ ነው እናቱ። እሺ አንድ ነገር ልንገርሽ፣ ተናገር። ፖለቲካችሁን ሌላ ቦታ ሰው እኔ የዛሬ 4 ዓመት ፌስቡክ ላይ አገው መሆኔን ስናገር ጠምዳችሁ ያዛችሁኝ። አገው የሚባል ብሔር የለም አማራ ነክ እያላችሁኝ ነበር። አማራ አይደለሁም። መብቴ ነው፣ መብቴ አይደለም። አማራ አይደለሁም። በቃ የኦሮሞ ልጆች አመሰግናለሁ። በአገውነታችን የአባቴ ዘር አገው ነው። ኦሮሚያ ክልል ሰፈረ። ሰፋሪ ነኝ እኔ። ኦሮሞ አይደለሁም፣ ሰፋሪ ነኝ እኔ። ከአማራ ክልል ላይ ተነስቶ ኦሮሚያ ላይ ሰፋሪ ስልጤ ሰፋሪ የለውም። እናቴ ስልጤ ሰፋሪ የለውም። ሚውት ያዢ ለኢትዮጵያ ብሔር ብሔረሰብ ሪከርድ እንዳርጉ ልናገር። ሪከርድ አድርጉ የኦሮሞ ልጆች። እኔ ኦሮሞ አይደለሁም፣ አማራም አይደለሁም፣ ስልጤም አይደለሁም። እኔ ነኝ ያልኩት። አባቴ አገው ነው። የዛሬ ምስኪን፣ እስኪ ተረጋጋ። አሁን ለምኑ ብለክ ነው እንደዚህ እያለቀሰ ነው እንዴ? አሪ እንዴ አባቴ ድሮ ኦሮሚያ ክልል ሰፈረ። ማረፊያ ያጣች ነፍስ። በጣም ያሳዝናል። ኧረ በእናትሽ ሙጫጅ በቃ ወርደሻል እናቴ። አባቴ በ7 ጎሳው አገው ነው። እዛኔ አማራ ነህ ተብሎ አባቴ አማራ ነህ እንጂ ተብሎ በግድ ማለት ነው ማንነት ተጫነበት። ልክ እንደ ቅማንት፣ ልክ እንደ ሌሎቹ ማለት ነው። ማንነት ተጫነበት። ማንነት ከተጫነበት በኋላ ኦሮሚያ ክልል ላይ የኦሮሞ ልጆች የኦሮሞ ቤተሰቦቼ እውነቴን ነው ዛሬ አገው ነኝ በማለቴ በጣም ይቅርታ እየጠየቅኳችሁ ማለት ነው። የአባቴ ማንነት ስለሆነ የአባቴ ማንነት ወደ ቦታው እንዲመለስ ስለፈለግኩ ነው። አማራ አይደለሁም። አማራ ነኝ አትበል ውሻ። አማራ ነኝ አትበል እዚህ ስር። ከዛ በኋላ ኦሮሚያ ክልል ሄን ለምን ዋሻለሁ? ኦሮሚያ ክልል ሂደን የአባቴ ዘሮች
አገው መሆናቸው አባቴ እየነገረ አሳደገኝ። ካሳደገኝ በኋላ በእናቴ ቅማንት በእናቴ ወሎ በአባቴ አገው። ከዛ በኋላ እኔ ምንድነኝ አልኩት አባቴም ማለት ነው። ምንድነኝ ስለው አንተ አገው ነህ፣ ግን የኦሮሞ ህዝብ ውለታ ስላለው በአባገዳ ስርዓት ኦሮሞነትን ተቀብለሃል አሉኝ። እሺ ብዬ በአባገዳ ስርዓት ይባረኩ የኦሮሞ ልጆች፣ እውነቴን ነው የኦሮሞ ልጆች ክብር አለ ለእናንተ። ከዛ እሺ ብዬ እየኖርኩ ነበር። እኔ ኦሮሞን ጠልቼ አይደለም፣ ግን የአባቶቼን ማንነት መመለስ ስላለበት ነው። በተለይ የኦሮሚያ ክልል ጅማ ክልል ያላችሁ የጅማዎች በጣም ነው ማመሰግነው። አባቴን ስለተቀበላችሁ እዛ ክልል ላይ በሰላም እንድወለድና እንዳድግ እንድማር ኦሮምኛ እንድማር ስላደረጋችሁ አመሰግናለሁ። የኢትዮጵያ ብሔር ብሔረሰቦች የአገው ማንነት እስከሚረጋገጥ ድረስ አይደለም የአገው ወሎ ቤት አማራ የሚባለው ወንድሞቼም ሌላ አሁንም ቅማንት የሚባሉ ወንድሞቼም ድምፅ ለመሆን ቃል ለሰማይ ቃል ለምድር አገው አማራ አይደለም፣ ቅማንት አማራ አይደለም፣ ወሎ ቤት አማራ አማራ አይደለም። ሁሉም ብሔር አለው የተለያየ ራሱን የቻለ ማለት ነው። ስለዛ አገው ወንድሞቼ ካላችሁ 7 ቁጥር ጻፉና ግቡ። አገው ወንድሞቼ ሌላ ነገር አያገባኝም፣ ስለ ኦሮሞ አያገባኝም፣ ይቅርታ አድርጉልኝ። ኦሮሞ ወዳችኋለሁ፣ አመሰግናለሁ ለአባቴ ስላደረጋችሁ። በእኔ ስም ኦሮሞም እንዲሰደብ አልፈልግም። እኔ አገው ነኝ። የአባቴ ዘሮች ካላችሁ ኑና ልንገራችሁ፣ እውነትና ውሸቱን አሁን ታረጋግጣላችሁ። አገው 7 ቁጥር ጻፍና ግባ። አለቀ። ምንም ያስለቅሰኝ ወንድ ነኝ እኔ። ያስለቀሰኝ ግፍና ስቃዩ አባቴ ላይ እናቴ ላይ ያደረገው ግፍና ስቃይ እንጂ ሰውን ፈርቼ አይደለም። የአገው ልጆችና የቅማንት ልጆች ይሄ ወሎ ቤት አማራ ራሱን የሚለው ለአሁን እዛ ተጋብቶ ስለተዋለደ ፈርቷል። ችግር ይቀመጥ ለጊዜ ችግር የለውም። ጊዜ ይፍታላቸው። የእናቴ ዘሮች ናቸው እነሱ ወሎዎች ማለት ነው። የእናቴ ዘሮች ናቸው። የአባቴ ዘሮች የአገው ልጆች 7 ቁጥር ጻፉልኝ። የኦሮሞ ልጆች ደግሞ ኮፕሊንክ ሼር ትላንትና ወንድም ብላችሁ ነው ያሳደጋችሁኝ። አባቴንም ተቀበላችሁ መሬት ሰጣችሁ ሁሉን ነገር ስላደረጋችሁ ምስጋናዬ ከልብ ነው። የአገው ልጆች ብቻ 7 ቁጥር ጻፉ። እኔ ህይወቴን እሰዋለሁ አገው ማንነቱን እስከሚያገኝ ድረስ ማለት ነው። ምንም ነገር አላደርግም። የራሴ ማንነት ነው መጀመሪያ። ሙቤ ምን ሆኖ ነው የሚያለቅሰው? ቆይ አይ ዘድ ወይ ዘድ ሙቤ ያለቀሰ ተናለዛ እኔ ከመግባቴ ምን ነው ሙብዬ? አይ እኔ ገባሽ አንድ ነገር የኢትዮጵያ ጨለማ ነው ያለው እኮ አንድ ነገር የኢትዮጵያ ብሔር ብሔረሰብ አይታይም እንዳንድ ኢትዮጵያ ብሔር ብሔረሰቦች አንድ ነገር ማሳወቅ ፈልጋለሁ። ጨለማ ነው ያለከው እስኪ አልታይም እንዴ? አንድ ነገር እዛ የትግራይ ልጆችም የኢትዮጵያ ብሔር ብሔረሰቦች እኔ ከሰው ጋር መጣላት አልፈልግም። አንድ ነገር ማሳወቅ ፈልጋለሁ። እዛ ሪከርድ አድርጊና ፖስት አድርጊልኝ አንቺ ጋር ያሉ ትግራዋይ እንዲያውቁ ማለት ነው። እኔ ኦሮሞ አይደለሁም። ኦኬ አውርደዋል። እሺ